ሰላም በያላችሁበት ሰላማችሁ ይብዛልን። ይህ ዘራይ ኒውስ ነው። ዘራይ ኒውስ እንግዲህ በዛሬው ዓለም አቀፍ እውነቶችን በርካታ እንዲሁም ደግሞ ዓለም አቀፍ ጉዳዮችን ወደናንተ ይዘን መጥተናል ማለት ነው። ዛሬ እንግዲህ ዕለት እሁድ ምን ይመስላል ዓለም አቀፍ ጉዳዮችን ወደናንተ ይዘን ለመድረስ እንዲሁም ደግሞ ዓለም አቀፍ ትንታኔዎችን ለማቅረብ ነው የተገኘ ነው ማለት ነው። ሁላችሁም እንግዲህ በያላችሁበት ይህንን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትከታተሉ ስንል በአክብሮት እንጠይቃችኋለን ማለት ነው። ዛሬ እንግዲህ ዋና የምንላቸውን አበይት ሀሳቦች የምናነሳ ነው የሚሆነው። በተለይም እንግዲህ ይህ ትንታኔያችን ዓለም አቀፍ ትንታኔ ስለሆነ ስለ አሜሪካ፣ እስራኤል እና ኢራን ጦርነት ላይ ያጠነጠኑ ዋና ጉዳዮችን በዛሬውም እንግዲህ የምንዳስስ ነው የሚሆነው ማለት ነው። ሁላችሁም እንግዲህ ሰብስክራይብ በማድረግ አብራችሁን ሁኑ። እንዲሁም ደግሞ ላይክ፣ ሼር፣ ኮሜንት መስጠትም ደግሞ እንዳይረሳ ለማለት እንወዳለን ማለት ነው። እንግዲህ በዛሬው ዓለም አቀፍ ትንታኔያችን እንግዲህ ምን ነገሮች ተፈጠሩ የሚሉትን አብረን የምናይ ነው የሚሆነው ማለት ነው። በተለይም በትናንትናው ዕለት በርካታ ሁነቶች መፈጠራቸውን ሁላችንም የምናውቀው ነው። እንግዲህ ከትናንቱንም የዛሬውንም አብረን የምናይ ይሆናል ማለት ነው። በተለይም በዋናነት ይህ የእስራኤል የኢራን እንዲሁም ደግሞ የአሜሪካ ጦርነት ከተጀመረ በርካታ ቀናቶች ተቆጥረዋል ማለት ነው። በእነዚህ ቀናቶች ውስጥ እንግዲህ ዓለም በዋናነት እየታመሰች ትገኛለች ማለት ነው። ዛሬ እንግዲህ በዋናነት ከምናያቸው አበይት ጉዳዮች እንግዲህ ዋናዎቹን ጠቀስ አደርግላችኋለሁ ማለት ነው። በዛሬው ዕለትም እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱን እንግዲህ የኢራን መሪ ሙጅታባ ካሚኒን በህይወት የሉም ሲሉም ተደምጠዋል ማለት ነው። እንዲሁም ደግሞ ኢራን በዛሬው ዕለትም አዲስ መግለጫን አውጥታለች። የሆርሙዝ ሰርጥን ከፍታለች። ነገር ግን እንግዲህ በሆርሙዝ ሰርጥ ውስጥ የእስራኤልና የአሜሪካን እንግዲህ መርከቦች ማለፍ እንደማይችሉም ይፋ አድርጋለች። የነሱን ብቻ ሳይሆን የነሱ አጋር የሆኑም ጭምር ማለት ነው። እነዚህንም የምንዳሳቸው ዋና ጉዳዮች ናቸው የሚሆኑት። እንዲሁም ደግሞ ኢራን ዛሬ ድብደባዋን ቀጥላለች ማለት ነው። በተለይም የአሜሪካን የጦር ቤዞች፣ የጦር ሰፈሮች ላይ በርካታ የሚባሉ ድብደባዎችን ስትፈጽም ማድረጓን እንግዲህ አስታውቃለች ማለት ነው። በእነዚህ ጉዳዮች ላይ ዛሬ የምንወያይ ይሆናል። እንዲሁም ደግሞ በእነዚህ ጉዳዮች ላይ ዳሰሳ የምናደርግ ነው የሚሆነው። አብራችሁን ቆዩ። ይህ ዘራይ ኒውስ ነው። ለዘራይ ኒውስ አዲስ የሆናችሁ ሰብስክራይብ በማድረግ የዩቲዩብ ቻናላችንን ይቀላቀሉ ለማለት እንወዳለን። እንግዲህ ወደ መጀመሪያ ወዳደረግነው ዳሰሳችን ስናልፍ በዛሬው ዕለት እንግዲህ በርካታ ዓለም አቀፍ ሁነቶች ተሰምተዋል ማለት ነው። ከነዚህም ውስጥ እንግዲህ ዋና የተባለውና አበይት የተባለውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤንቢሲ ቴሌቪዥን የሰጡትና እንዲሁም ደግሞ የተናገሩትን ንግግር ወደ እናንተ ይዘን መተን እንዳስሰዋለን ማለት ነው። ይህ ንግግርም እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ ሲሉ ነው የተደመጡት። አዲሱ የኢራን መሪ ሙጅታባ ካሚኒ እንደሞተ እየነገሩኝ ነው። ከሞተ እንግዲህ ሞቷል፣ ካልሞተም ደግሞ እጅ እንዲሰጠኝ ጠይቁትም ሲሉ ተደምጠዋል ማለት ነው። ይህንን ደግሞ ለኤንቢሲ ቴሌቪዥን ገልጸዋል ማለት ነው። ታዲያ ይህ ጉዳይ እውነት ፕሬዚዳንት ዶናልድ ትራምፕ እንዳሉት ወይም እሳቸው እንደሰሙት ሙጅታባ ካሚኒ ሙቶ ከሆነ ምን ሊፈጠር ይችላል? እንዲሁም ደግሞ ካልሞተ ስለ ፕሬዚዳንት ዶናልድ ትራምፕ እጅ ይሰጣሉ የሚለውን ትልቅ ጉዳይ ነው። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ እንግዲህ በዛሬው ዕለት በርካታ ነገሮችንም ተናግረዋል። በተለይም ደግሞ እኛ ከዚህ በኋላ እንደራደርም ድርድር የለንም ሲሉም ተደምጠዋል። ይህ ጉዳይ ታዲያ በዚህ ከቀጠለ ምን ሊፈጠር ይችላል የሚለው አሁንም ቀጣዩ የዓለም ትልቁ ስጋት ነው ማለት ነው። ይህ ጉዳይ በተለይም ታዲያ በአሁኑ ሰዓት በዓለም ሚዲያዎች ዘንድ በከፍተኛ ሁኔታ መነጋገሪያ ሆኖ ቀጥሏል ማለት ነው። የፕሬዝዳንት ዶናልድ ትራምፕ ንግግር በተለይም እንግዲህ የኢራን መሪ ሙጅታባ ካሚኒ የእውነት ሙቶ ከሆነ ኢራናውያን ምን አይነት የበቀል እርምጃ፣ ምን አይነት የአጸፋ ምላሽ ሊሰጡ ይችላሉ? እጅግ ከባድ ነው የሚሆነው። አሁንም ይህ ጉዳይ እንግዲህ ዓለምን እያሰጋ ቀጥሏል ማለት ነው። ሰብስክራይብ ያደርጋችሁ እንግዲህ ሰብስክራይብ ማድረግ ተከታተሉን። ወደ ቀጣዩ ዳሰሳችን የምናልፍ ነው የሚሆነው። ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ደግሞ እንዲሁ አስቀምጡልን ማለት ነው። እንግዲህ በዛሬው ዕለትም እንግዲህ በርካታ ሁነቶችን ተስተውለዋል ማለት ነው። ከነዚህ መካከል እንግዲህ ኢራን በተለይም ድብደባዋን መቀጠሏን የአሜሪካን የጦር ሰፈሮችንም እያጠቃች እንደሆነ ገልጻለች ማለት ነው። ኢራን በዛሬው ዕለትም እንግዲህ እንደ ኢራን እንግዲህ በዛሬው ዕለት እንደ ኩዌት የተለያዩ ሀገራትን በተለይም በሳውዲ አረቢያም ጨምሮ ጥቃት መፈጸሟን የአሜሪካን የጦር ሰፈሮችን እንዲሁም መምታቷን እየገለጸች ትገኛለች። ሳውዲ አረቢያም በተለይም ደግሞ የኢራንን ሰው አልባ አውሮፕላኖች አክሽፍ ያለው ስትል ኢራን ደግሞ ይህንን ጉዳይ እኔ አላደረኩም ስትልም አጣጥላለች ማለት ነው። ከዚህ በተጨማሪ ምን እንግዲህ ደግሞ በዛሬው ዕለት ኢራንም ፉከራዋን ቀጥላለች ማለት ነው። ይህ ፉከራዋ ምንድነው? በተለይም ደግሞ በሳውዲ በዚህ በተባበሩት አረብ ኤሚሬቶች ላይ እንግዲህ ያሉ ዜጎችንም ጥንቃቄ እንዲያደርጉ ከወዲሁ መልእክት አስተላልፋለች። በተለይም የአሜሪካን የጦር ሰፈሮች እንዲሁም ወደቦች አካባቢ ላይ የሚደረጉ እንቅስቃሴዎች እንዲሁም የሚኖሩ ነዋሪዎችም ጭምር ከዛ እንዲንቀሳቀሱም ስትል መግለጫ መውጣቷም የሚታወስ ነው ማለት ነው። ታዲያ
እንግዲህ ይህ የኢራን ድብደባ በቀጣይነት ከቀጠለ ምን ሊፈጠር ይችላል? በተለይ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ አልደራደርም ማለታቸው የሚታወቅ ነው። ፕሬዝዳንት ዶናልድ ትራምፕ ድርድር የለንም ከኢራን ጋር ሲሉም ተደምጧል ማለት ነው። ታዲያ ይህ ጉዳይ እንደ ቀላል የሚታይ ጉዳይ አይደለም። በተለይ ደግሞ አሁን ኢራን የፈቀደችው አዲስ ቅድም የነገርኳችሁ የሆርሙዝ ሰርጥ አለ ማለት ነው። ይህ ደግሞ ለአሜሪካና ለእስራኤል ዝግ መሆኑ እጅግ ጦርነቱን ይባስ ያካርረዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ አንድ ንግግርም ተናግረዋል። ወደድንም ጠላንም የሆርሙዝ ሰርጥን ስትሬት እናደርገዋለን፣ በእኛ ቁጥጥር ስር እናደርገዋለን ሲሉ ተደምጠዋል። ታዲያ ይህ ፉከራቸው አሁንም እንግዲህ በዚሁ ከቀጠለ ወደፊት ምን ሊፈጠር ይችላል ማለት ነው። ኢራንም እንግዲህ እንደ አዲስ ይህንን ጥቃቷን ተያይዛበታለች ማለት ነው። አሁንም ቢሆን ዓለም እየተናወጠች ነው የምትገኘው። ይህ ጉዳይ በዚህ ከቀጠለ ቀጣዩ ዓለም ምን ሊፈጠር ይችላል? በተለይም ዓለምን በነዳጅ እንዲሁም ደግሞ በተለያዩ ኢኮኖሚዎች ከፍተኛ የሆኑ እንግዲህ ችግሮችም እየተጋረጡባት ነው የሚገኘው። በተለይም የሆርሙዝ ሰርጥ ከመዘጋቱም ጋር ተያይዞ በሳውዲ አረቢያ የሚገኘው እንግዲህ አልጅራ ወደብ መመታቱ በዛሬው ዕለት የሚታወስ ነው። እንግዲህ መግቢያችን ላይ ያልነገርናችሁ ዋና ዋና ነገሮችን ያው እዚህ ላይ እንጠቅሳችኋለን በማለት እንግዲህ ይህ ጉዳይም ታዲያ ወዴት እየሄደ ይሆን? አሁን እጅግ አሳሳቢ ነገሮች ላይ ዓለም እየሄደችና እየተናወጠች ነው የሚገኘው። በዚህ ከቀጠለ ምን ሊፈጠር ይችላል ነው ሌላውና እንግዲህ በዛሬው ዕለት ወደ ዋናው ቤት ጉዳያችን ስንሄድ ኢራን በዛሬው ዕለት እንግዲህ የሆርሙዝ ሰርጥን ከአሜሪካን እንዲሁም ከእስራኤልና ከሀገሮቻቸው ውጭ ክፍት አድርጊያለሁ፣ የሌላ ሀገር መርከብ በዚህ ማለፍ ይችላል ስትል ተደምጣለች ማለት ነው። ሰብስክራይብ እንግዲህ ያደረጋችሁ ሰብስክራይብ በማድረግ ይህንን የዩቲዩብ ቻናል እንግዲህ ቀጣይ የምንለቃቸው ነገሮች ወደ እናንተ እንደሷችሁ ማለት ነው እንድትከታተሉ ይሁን ማለት ነው። እንግዲህ የሆርሙዝ ሰርጥን በዛሬው ዕለትም ኢራን መልቀቋንና መክፈቷን ይፋ አድርጋለች ማለት ነው። እንግዲህ የሆርሙዝ ሰርጥ ይፋ ወይም ክፍት ሲደረግ ኢራንና እስራኤል እንዲሁም ደግሞ አሜሪካ በዚህ ጉዳይ ላይ ፉከራ እያደረጉበት ነበረ ማለት ነው። በተለይም ኢራን በአሁኑ ሰዓት ይህንን የሆርሙዝ ሰርጥ መክፈቷ እንግዲህ እስራኤልና አሜሪካንን መከልከሏ እንዲሁም አጋሮቿን መከልከሏ እነሱን ወደ ጦርነት የመግፋት ትልቅ ሂደትም ይመስላል ማለት ነው። በተለይም እንደ የበቀል እርምጃ እንዲነሳሱ በተለይም አሁንም እስራኤል አሜሪካ እና አጋሮቻቸው ጦርነቱን እንዲቀጥሉ እንዳያቆሙት አይነትም ንግግር ይመስላል ማለት ነው። ይህ በተለይም እንደ አንድ ትልቅ ምልክት ነው። ጦርነቱ እንዳይቆም ኢራናውያንም እንደሚፈልጉ ማሳያም ይመስላል ማለት ነው። በተለይም ይህ ጉዳይ በዚህ ከቀጠለ በቀጣይ ምን ሊፈጠር ይችላል ነው። አሁን እስራኤልና አሜሪካ አጋሮቻቸው የሆርሙዝ ሰርጥን ተከልክለዋል፣ ሌላው ሀገር ተፈቅዶለታል። በዚህ ጉዳይ ላይ ታዲያ እነዚህ ሁነቶች በዚህ ከቀጠሉስ ምን ሊፈጠር ይችላል? ሌላው ደግሞ እንግዲህ ኢራን በተለይ በዛሬው ዕለትም እንግዲህ ዩክሬንን አስጠንቅቃለች ማለት ነው። ዩክሬንንም እንግዲህ ለእስራኤል የድሮን ድጋፍ ልታደርጊ ነው፣ አቁሚ፣ ይህን የማታቆሚ ከሆነ ደግሞ በህጋዊ መንገድ ጥቃት እፈጽማለሁ ስትል በዛሬው ዕለት እንግዲህ አስጠንቅቃለች ማለት ነው። እነዚህ ጉዳዮች ሁሉ ተደማምረው ዓለምን ወደየት ይዘው ሊሄዱ ይችላሉ? ቀጣይ እንግዲህ የሚነደው እሳት ይህን ዓለም እንዳይበላው በእጅጉ ተሰግቷል ማለት ነው። አሁንም ይህ ጦርነት በዚህ ከቀጠለ ቀጣዩ የዓለም መዳረሻ ምን ሊሆን ይችላል? እጅግ ከባድ ነው። እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። በሌላ የዜና ዳሰሳ እንገናኛለን። ይህ ዘራይ ኒውስ ነው። ዘራይ ኒውስን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ሼር እንግዲህ ላይክ፣ ኮሜንት በማድረግ ደግሞ ሀሳባችሁን መግለጽ ትችላላችሁ ማለት ነው። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ይህ ዘራይ ኒውስ ነው። መልካም ጊዜ